ሰላም ውድ የናርዲ ግሬስ ቤተሰቦች የዩቲዩብ ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በዓለም ዳርቻ በዘት ተረፍ ይበልልኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ለእህቶቻችሁም አድርሱልኝ መልእክቴ ማለት ነው። ሰብስክራይብ የምታደርጉትን ደግሞ ቤተሰቦቼን እስካሁን ላልተለያችሁኝ ለምታበረታቱኝ ሁሉ አመሰግናለሁ። ዛሬ ደግሞ በአረብ ሀገር የመዳም ቅመሞችዬ በመዳም ቤት ስትሰሩ የመዳቦቻችሁ ባለቤት ወይንም ወንድ ልጆቻችሁ በጣም ይፈትኗችኋል፣ ያስቸግሯችኋል ማለት ነው። ያንን ነገር እንዴት ጥንቃቄ ማድረግ እንዳለባችሁ፣ ራሳችሁ እንዴት መጠበቅ እንዳለባችሁ የተወሰነ ሀሳብ ሼር ለማድረግ ነው ዛሬ የመጣሁት ማለት ነው። እንዳልኳችሁ ምንድነው በሌላ አገር ዜጎች አሁን ፊሊፒን ያሉ፣ ኢንዶኔዥያ፣ ስሪላንካዎች ራሳቸውን ዝግጁ አድርገው ተዘጋጅተው ነው ይሄንን ነገር ለመስራት የሚመጡት። በቃ ባሎቻቸውን ወይንም ወንድ ልጆቻቸውን መጠቀሚያ ማማለል በጣም ማድረግ ይፈልጋሉ። በዛ ሰዓት ደግሞ አንዳንዶቹ ያው ብርም ስለሚሰጧቸው እንደዛ ያደርጋሉ ማለት ነው። ከዛ በኋላ እነኛ አልሸባቦች ማለት ነው ኢትዮጵያኖች ላይም ማድረግ ይፈልጋሉ በጣም። ኢትዮጵያኖች ደግሞ ያው ለየት ያሉ ነው ብለው ነው የሚያስቡት። እውነትም እኛ ጠንካሮች ነን፣ ስራ ስንሰራም ደከመኝ ሰለችን አንልም፣ ከልብ ነው የምንሰራው፣ ባንመሰገንም እንደነሱ እና ኢትዮጵያኖችን ይፈልጋሉ ማለት ነው። ስለዛ እህቶቼ ራሳችሁን መጠበቅ አለባችሁ። አግባብ የሌለው መግባባት መፍጠር የለባችሁም ወንድ ልጆቻቸው ጋር እና ከአሸባባቸው ጋር ማለት ነው። ምክንያቱም የሆነ ጊዜ ወደ ሌላ ቦታ አጋጣሚ እነሱ ቤተሰብ ጋር ወይም ስትራሃ ሊሄዱ ይችላሉ። በዛ አጋጣሚ ምንም ሰው ከሌለ እነኛ ሰዎች እናንተ ላይ መድኃኒትም ተጠቅመው ጥቃት ሊያደርሱባችሁ፣ ህይወታችሁን ሊያበላሹት ይችላሉ እህቶች ማለት ነው። በተለይ ከገጠር የምትሄዱ እህቶች ያው አብዛኞቻችን በድሃ ማህበረሰብ ውስጥ ነው ለማግኘት ለመስራት ነው የምንሄደው እና ያንን አገኛለሁ ብለን ሌላ በሽታ ሌላ ትርፍ ነገር ይዘን እንዳንመጣ መጠንቀቅ አለብን ማለት ነው። ሲያታልሏችሁ ምን ያደርጋሉ? በቃ አትሊስት መዳባችሁ ራሱ ብትቆጣችሁ ለምንድን ነው የምትቆጫት? ምን አደረገች? ምን አጠፋች? ሐራም አለይኪ በቃ ምናምን ይላሉ ማለት ነው። እነኛ አይነቁም። ከነቁ ግን ማዳቦች በጣም ይከታተላሉ። በምተኙበት ቦታ፣ በመጸዳጃ ቤታችሁ ሻወር ስትታጠቡ አትሊስት ካሜራ ይገጥሙባችኋል ማለት ነው። ስለዛ ከተጠራጠሯችሁ እነሱ በጣም ከባድ ነው ለህይወታችሁ የሚሆነው። በዛውም ህይወታችሁን ሊነጥቋችሁ ስለሚችል ይሄንን ነገር በጣም አስቡበት። ደግሞ እነሱ የሚፈትኗችሁ በብዙ ነገር ነው። ለምሳሌ ብር ይሰጧችኋል፣ በርከት ያለ ብር፣ ወርቅ፣ በቃ ጌጣጌጦችን ወይ ልብስ፣ የሆነ ነገር ውድ የሆነ ነገር ሲሰጧችሁ እናንተ ደግሞ ወይኔ ይሄንን አገኘው ብላችሁ ያንን በምትጠቀሙ ሰዓት ደግሞ ድጋሜ ሌላ ይሰጧችኋል። ከዛ በኋላ ነው ሌላው ፈተና እየቀጠለ የሚሄደው። በቃ አንቺን ለመስራት ነው የመጣሽው፣ ይሄውን የገንዘብ እሰጥሻለሁ፣ ይሄንን ለማማ ለባባ ላኪላቸው፣ በዚህ የሆነ ነገር አድርጊ ብሎ እንዳይሸውዷችሁ አደራ። ምክንያቱም እኔ በላቤ ጥሬ ግሬ ልሰራ ነው የመጣሁትኝ እንጂ ሳልሰራ አንተ የምትሰጠኝን ብር ተቀብዬ ሌላ ህይወት ውስጥ መግባት አልፈልግም ብላችሁ ሲሪየስ መሆን አለባችሁ። በጣም ኮስታራ ሁኑ ማለት ነው። አግባብ የሌለው እንትን ጥሩ ያልሆነ ተግባቦት ከወንድ ልጆቻቸውም ሆነ ከባሎቻቸው ጋር መቀራረብ የለባችሁም ማለት ነው እህቶቼ። በዚህ ጋር ጥንቃቄ አድርጓ አደራችሁ ማለት ነው። ምክንያቱም እኔም ያለፍኩበት ነገር ስለሆነ ነው። ሰው ሸማግሌ ነው፣ በጣም ብዙ ልጆች አሉት፣ የልጅ ልጆች ሁሉ ሳይቀር አለው ማለት ነው። እና ሁልጊዜ መጥበህ ውስጥ ምግብ በምሰራ ሰዓት እንደዚህ ሳሎን በመጸዳ ሰዓት ይመጣና ብር ይሰጠኛል እንጂ ምናምን ነገር ይለኛል። አልቀበልም እለዋለሁኝ። ከዛ በግድ በቃ ካልተቀበልሽ ምናምን ብሎ
መጨቃጨቅ ይደርሳል። ያኔ ድንገት መዳቧ ብትመጣ እኔ ላይ ምን እንደምታደርስ አይታወቅም እና ሁልጊዜ ርቅ ነበር፣ ሸሽ ነበረ። በተለይ ደግሞ ይሄ ከኮንትራት ቤት ጠፍቼ በነበረበት ሰዓት ነው እና መጨረሻ ላይ አማራጭ ስለሌለኝ እኔ ከዛ ቤት ለቅቄ ነው የወጣሁት ማለት ነው። ሶ እንደዚህ ያሉ ሲስተሞችን ተጠቀሙ። እራሳችሁ ፈጽሞ አደጋ ላይ የሚጥል ነገሮች እንትን አትበሉ፣ አትቀራረቡ ወይንም አታድርጉ። ነገ ላይ ለእናንተ ትልቅዬ አሻራ እና ትልቅዬ የሆነ ጉዳት ጸጸት ስለሚያደርስባችሁ ማለት ነው። እና እህቶቼ በመቀጠል ለእናንተ ያለኝ መልእክት ምንድን ነው? አሁንም ስልካችሁን ይጠይቋችኋል። አንዳንዶቹ በሶሻል ሚዲያ ላይ እዛው ቤት ውስጥ ሆናችሁ እንድታወሩ የሚፈልጉ አሉ። ከነሱ ጋር የሆነ ፎቶ ምናምን እንድትላላኩ የሚፈልጉ አሉ እና እነኝህን ነገሮች እንዳታደርጉ ፈጽሞ ማውራትም የለባችሁም። ምክንያቱም ኮስታራ መሆን አለባችሁ። ለስራ ብላችሁ ነው የወጣችሁት። ከእነሱ ጋር ምንም መነካካት የለባችሁም። አትሊስት በቃ እናንተን አያምናችሁም። አሁን ምሳሌ እኔ ማማ ባባ እንደዚህ እያለኝ ነው ወይንም ልጅሽ እንደዚህ እያለኝ ነው ብላችሁ ብትናገሩ እሷ የምታምነው የራሷን ባባ ነው ወይንም የራሷን ልጅ ነው እንጂ እናንተን በፍጹም አታምናችሁ። ምክንያቱም ያ ልጅ ለእናቱ ሌላ ነገር ነው የሚላት፣ እናንተ ፊት ሌላ ነገር ነው የሚለው። ስለዛ እኛ ሰራተኛ ነን አንዳንድ ካልሆኑ በስተቀር ብዙም ለሰራተኛ ያላቸው አመለካከትና ክብር በጣም የቀነሰ ስለሆነ እህቶቼ፣ በዚህ አጋጣሚ ብዙ አይነት ነገር አለ። ልጅ ይመጣል፣ አስቡት፣ በስደት ላይ ልጅ፣ በሽታ አለ። በቃ ያልፍልኛል ብለን ከሀገራችን ወጥተን በበሽታ ስንጠቃ ተጠቃን ማለት ቤተሰቦቻችን ማየት አንችልም። ራሳችን የሚያሰብነው ልንሰራ ያሰብነው መስራት አንችልም። እዛው በቃ አካለ ጎዶሎ ሆነን ነው የምንቀረው። አንዳንድ እህቶች አሉ ራሳቸውን በቃ እስከ ማጥፋት ድረስ የሚደርሱ በጣም ብዙ እህቶች አሉ። እነሱም የሆነ ነገር ከሆናችሁ በቃ እንትን ይሏችኋል፣ ራሳችሁን እንድታጠፉ ወይንም ከፎቅ ላይም የሚገፈትሩ አሉ። ስለዛ ይሄንን ነገር እንዳታደርጉ ማለት ነው። እዛ ስደት ላይ ያላችሁት ራሳችሁ ብቻ ናችሁ። በቃ ራሳችሁ ጠንካራ ካልሆናችሁ በሁሉም ነገር ማንም የሚያጠነክራችሁ የሚያበረታችሁ ነገር የለም። ስለዛ ይሄንን አላማችሁን የመጣችሁበትን ማሳካት ውስጣችሁን ይሄንን እያሳመናችሁትኝ በቃ ፍላጎታችሁ የስራ ብቻ መሆን አለበት፣ የሌላ መሆን የለበትም። ያው ብዙ እህቶች ስላሉ ነው ለስራ ይወጡና እዛ ከሄዱ በኋላ ግማሾቻቸው ይጠፋሉ፣ ግማሾቻቸው እዛው ኮንትራት ቤት ሆነው ያልሆነ ስህተቶችን ይሰራሉ እና ቤተሰብ ደግሞ ትመጣልኛለች በቃ እያለ ሲጠብቅ፣ እኛ ግን በዛው ወተን የምንቀርበት አጋጣሚ ስላለ እህቶቼ ይሄንን ጥንቃቄ አድርጉ። እናንተ አላማችሁ ስራችሁ ነው። ስራችሁን ጠንክሩ፣ የሚያስፈልጋችሁን ነገር ለማሟላት ሞክሩ። በተረፈ ለምትወዳቸው ቤተሰቦቻችሁ መትረፍ መድረስ አለባችሁ። እናንተም ያሰባችሁትን እና ደስ የሚለውን ህይወት መኖር አለባችሁ ማለት ነው እህቶቼ። በጣም ጥንቃቄ አድርጉ፣ ማስተዋል አድርጉ። ለጊዜያዊ ነገር ብላችሁ የዘላለማዊ ህይወታችሁን እንዳታጡት። በአጭርም መቅረት አለ እንዳልኳችሁ፣ ህይወት መነጠቅም ስላለም አስቡበት ማለት ነው። ለዛሬ ይዤላችሁ የመጣሁትኝ ርዕስ ይሄ ነው። በቀጣይ በአዲስ እና ጠቃሚ በሆነ ቪዲዮዎች የምመጣላችሁ ይሆናል። መልካም ስራ